ዋሽተሻል እማዬ ዋሽተሻል እህል ባፍሽ ሳይዞር ጠገብኩኝ ብለሻል ስትጎርሽ ሳላይ በላኩኝ ብለሻል እናቴ ዋሽተሻል አንቺን ያቆይልኝ ይነው ልመናዬ ብተራብ ስሜ ነሽ ብታወቅ ዝናዬ እንዲህ እንደተወረኝሽ አንተ እንደዛ ወንድ ኮንኩቻ መታጠራም እንዴ አይኑ ብቻ መታጠራም እሺ አንዴ አንቺ ማለት ማን ስለሆነ ማን አንተ አንዴ ቱ አንዴ ተናፈተው ነገር አለ ልጅነት ፉአድና ቡሪካ እንግዲህ ዛሬ ሊደበደቡ መጥተዋል ማለት ነው። በማን ብትሉኝ በፍቅር አዲሱ ፍቅረኛዋ ማለት ነው። እንግዲህ በአዲሱ ፍቅረኛዋ ከትናንት ወዲያ ይሁን ትናንትና የለቀቁት ቪዲዮ ላይ ቡሪካ በቦክስ ብሎ አፍንጫውን አድምቶት ነበር ማለት ነው። እና ዛሬ ደግሞ እንግዲህ ጋርድ ቀጥሮ አንዳንድ ፈሪ ሰዎች በነገራችን ላይ ራሳቸው መወጣት ሲያቀታቸው የሌላቸውን ገንዘብ ያወጡና ሌላ ሰው ይቀጥሩባቸዋል ማለት ነው። እና የአሁን የአዲሱ ጓደኛዋ የፍቅር አዲሱ ጓደኛዋ እንደዛ ነው ማለት ነው። የሆነ ዝርክርክ ነገር እውነት እኔ እንዲያው ምንም አላስደስተኝ እውነት እንዴት ሰው ወንድነቱን ጥሎ ሌላ ወንድ ፈልጎ ወንድ ይቀጥራል? ወንድ ሲቀጥር እኔ በጣም ነው የሚደብረኝ። እና ወንድ ልጅ እንዴት ነው ወንድ ልጅ የማይሆነው ማለት ነው። እና እንግዲህ የፍቅር ጓደኛ በጋርድ በገንዘብ ቡሪካን ለማስደብደብ መጥቶ ነበር ማለት ነው። እንግዲህ ያው እናንተ ህፃን ናችሁ እዚህ ጋር አልደረሳችሁም። አረ ምን ያላለዋለ እናንተ ምን ያላለዋለ በቃ ከፍቅር አጠገብ እንዳትደርስ እንዳላይክ እያለ ነበርና እንግዲህ ፍቅርም በዛው እንትን የለችም ነበረ። ፍቅር በሌለችበት ነው እንግዲህ ሁሉ ላይ እየተደረገ ያለው ማለት ነው። ባለፈው ግን በቦክስ ሲመታው አንተ ማነክ አንተ ምንድነክ እንዴት ትመታዋለህ እያለች ፍቅር እንግዲህ ለአዲሱ እንግዲህ ፍቅረኛዋ ልበለው ጮኛዋ ልበለው አላቅም ለአዲሱ ልጅ ልበለው መሰለኝ እንደዛ ይሻላልና ለሱ ቡሪካን በጣም እየተናገረችው ነበር ማለት ነው። ግን እኮ ቡሪካ መኪና ሰርፕራይዝ አድርጓት ነበር። ይሄ ነገር ውሸት ነው ማለት ነው። መኪና ውሸት ነው ማለት ነው። እንዴ አንቺ የመኪና ሰጥቶሽ ፍቅር መኪና ሰጥቶሽ አይደለም በቦክስ ለምን በከጀራ አይለውም? መኪናን የመሰለ ነገር ሰጥቶሽ በእግርሽ እንዳትጓዥ ብሎ አንቺ ታዲያውን ቡሪካ ልታስደብድቡ ነው በጋርድ? አረ ፍቅር ሸም ነው። ተይ ሸም ነው ሸም ነው። ይሄ የበሉበትን ወጭ ሰባሪ ያስብላል ማለት ነው። እና እንግዲህ ልጁ ጋርዶቹን ይዞ መጥቶ ያው የሆነ ነገር ተናገረ። ብዙ ነገር እናንተ ህፃን ናችሁ እዚህ ቦታ አልደረሳችሁም። ስለዚህ ከፍቅር ጋር እራቁ። እቤቷም እንደሄዳችሁ ሰምቻለሁ። እቤቷም እንዳትሄዱ ካሁን በኋላ ከሷ አጠገብ እንዳትደርሱ እንዳላያችሁ እያለ ነበር ማለት ነው። ወቸ ጉድ እናንተ ዘንድሮ አይዲያ ሞልቷል አልኳችሁ። በቃ አይዲያ በኢየሱስ በተለይ ፍትፈታ አልኳችሁ። ፍቅር ጋር ስትገቡ ፍትፈታ ነው። እፉ ጋር ስትገቡ ፍትፈታ ነው። እና አብርሃም ጋር ስትሄዱ የሰርጉ ፍትፈታ ነው። ማናት ሱመያና ሰይድ ጋር ስትሄዱ ፍትፈታ ነው። በቃ ፍትፈታ በሽ ነው። ፈትፍቱ ስላችሁ በቃ ፈትፍቱ እናንተ ምንም ነገር አይቆጥሩም እንጂ ግን ፍትፈታማ ችለንበት ነበር። ምን ዋጋ አለው? ግን እየቆጠረ አይደለም ሲያስጠላ። ለማንኛውም ፈትፍቱ ማለት ነው። ዛሬ ግን ፈታ ያልኩበት ቪዲዮ ማለት ነውና ጋርዶቹ እንግዲህ ቡራን እንዲህ በአንድ እጁ ሊያንጠለጥለው ሞከረ ማለት ነው። እና ወንድ ልጅ በነገራችን ላይ ወንድ ሆኖ ወንድ አይቀጥርም ማለት ነው። ሴት ልጅ ቢሆን እሺ ሴት ልጅ ትቅጠር እሺ፣ ሴት ስለሆነች ይሄ ሰው ያስቸግሩኛል እባክህን መላበለው ብላ ትቀጥራለች። ወንድ ልጅ እንዴት ወንድ ይቀጥራል? እንደው ባትወልድ ይሻላችኋል እንደዚህ አይነት ወንዶች ማለት ነው። እና ከዛ ምን አደረገ ቡራ? ከዛ በኋላ አንድ ስልክ ደወለ ማለት ነው። ቆይ አትደውል፣ የምንድን ነው እኛ እንደዚህ አይነት ነገር አንፈልግም ምናምን እያለ ፉአድ እንትን እያለው ነበርና ከዛ በኋላ ፉአድ እንደዛ ሲለው እሺ ብሎ ተረጋጋና እያወሩ እያለ ልጆቹ ግን እነዛ ደረታቸው የአዲስ አበባን ሕዝብ አስቤዛ የበሉ ይመስላሉና አስተባበጣቸው ማለት ነው። እንዴት እንዳበጡ ማለት ነውና
ከእግራቸው ጋር የሰለለች እንትን መስለው የዶሮ እግር ከዛ ደረታቸው ጋር ምን ያካክላሉ? ጠብደል እግራቸው ጋር እኮ የለም ወፍ የለም። በቃ ጩራሮ ነው የሚመስሉት። እና በኢየሱስ ስም ከዛ ይችን የሆነ ሹልቅጥ የሆነች እንትን አለች ደግሞ ሱሪ፣ እሷን ነው የሚለብሱት ደግሞ ማለት ነው። የሆነች በቃ አለ አይደል? ስሟ ራሱ ምን ነበር? ስሟን ጥሩ በእናታቸው ይስቱ የሚለብሷት ሱሪ ጌጣቸው ላይ ያደርጋሉ። በቃ ያችን እንትናቸውን ደረታቸውን እንዲህ ብለው ከቂጣቸው ምንም ነገር የለም፣ ከእግራቸው ምንም ነገር የሰለሰለች ዶሮ እንዲመስለው አረ ወይኔ እንደው እናንተው እኔ እኮ እንደው ኧረ ተው የኢትዮጵያ ወንዶች ተው በእናታችሁ ተው። እንደው ስፖርት ከሰራችሁ ራሱ እኔ ከዚህ ቀደም ብያችሁ ነበር፣ ስፖርት ስትሰሩ ሙሉ ሰውነታችሁን ስፖርት ስሩበት ማለት ነው። ያኔ የተስተካከለ ቁመና እንዲኖራችሁ። አንዳንዶቻችሁ እኮ ከእግራችሁ የሰለለ ደረታችሁ የተገለበጠ ወይ መቃጠል ነው። እና ለማንኛውም ማለት ነው ከዛ ቡራ ልጁ ይሆናል አይደል? በቃ ቡራን ለመጣላት ፈለገ ማለት ነው። ከዛ በኋላ ቡራ ምን አደረገ? አንድ ስልክ ደወለ ማለት ነው። የሆነ ማድሬ የት እንደደወለ ባላቅም ብቻ ከዛ በኋላ ስልክ ከደወለ በኋላ ያ ሰውዬ ደግሞ ለነዛ ለጋርዶቹ ደወለ ማለት ነው። አቤት እንደው ይሄ ዩቲዩብ እኮ መከራችንን እናሳየን። ከዛ በኋላ እዛ ደወለና ከዛ እንዴ እነሱ ያራዳ ልጆች ናቸው ምናምን ተብሏል። በቃ አባቴን ካብርህን ብሎታል። ሄደ ወይ ቅሌት ፍቅር እንዲው አደራሽ ይሄ ልጅ አይደለም ባለቤትሽ ዘበኛሽ እንዳታረጊው። እውነቴን ነው የምልሽ እንዴ ይሄ እኮ ውርደት ነው። እና የሰውን ማንነት ሳያውቁ እንደዚህ መንጠራራት ጥሩ አይደለም። ስለዚህ አባቴ ወደ መጣህበት ተመለስ ብለው እንግዲህ ፎአድና ቡሪካ በኩርኩም እያገለሱ ብሩንም ቀምተውት የሪያድ 200 ብር ነው ምናምን ስጠው እያሉ 200 ብር የሪያድ ሰጥተውት ያው እንግዲህ በዛው አሰናበቱት ማለት ነው። ብቻ አላቅምና በዚህ አጋጣሚ በዛ መሀል እንግዲህ ፍቅር የለችም ማለት ነው። እንግዲህ ይህን ቪዲዮ ስታዩ ደግሞ ለማን እንደምታደላ አናቅም፣ ለማን ምን እንደምትል ራሱ የምናውቀው ነገር የለምና አንዳንዴ የማንችለውን ነገር ባንገባበት ጥሩ ነው እላለሁ። አሁን ይሄ ልጅ እንግዲህ በሱ ቤት ጋርድ ገዝቶ ምናምን እነ ፎአድንና ቡሪካን ሊያስደበድብ ነበር ማለት ነው። እና እንግዲህ እነሱ ደግሞ ያው ቡሪካ ደግሞ እንግዲህ ራሱን ችሎ በቃ በአንድ ስልክ ብቻ በታተናቸውና አሳፍሮ ወደ ቤቱ እንዲመለስ አደረገው ማለት ነው። አሁን መልእክቴ ለፍቅር ነውና ፍቅር ይሄን መልእክቴን ከሰማሹ ይሄን ልጅ እንደው አይደለም ባለቤትሽ ወይም ፍቅረኛሽ ቀርቶ ዘረኛሽ እንዳታረጊው ልልሽ ፈልጌ ነውና ይሄ ልላችሁ ፈልጌ ነው። እና ቤተሰቦቼ እኔንም ላይክ ሼር እያደረጋችሁ አበረታቱኝ። አበረታቱኝ። እናንተ ግን ምን አስባችሁ ነው? ዩቲዩብ ደግሞ ሼር አድርግልኝ። ምን አስበህ ነው አንተ? እውነት ዩቲዩብ ካምፓኒ ሼር አድርግልኝ ማለት ነው። ሼር አድርግልኝ ሼር አድርግልኝ። ከዛ በኋላ ማለት ነው ለቤተሰቦቼ ይደርሳል ማለት ነው። እሺ አዎ ሰምተሃል። ዩቲዩብ ማናጀር ሰምተኛል። ሳ ወላላ ሰምተኛል። ደግሞ አረብኛ እንዳታወሪ ብለህ ነበር። አወራሁብህ። ይቅር በለኝ። እሺ ማናጀር፣ ዩቲዩብ ማናጀር ይቅር በለኝ። ለማንኛውም ሰምተሃል። እሺ